ሰላም እንዴት ናችሁ? በዛሬው ቪዲዮአችን አብዛኛው ሰው ያልጀመረው ምርጥ የሆነ አዲስ ነገር ግን እኔ በማሳያችሁ መሰረት ፕሮፐር የሆነ ሬጂስትሬሽን ሜተድ ከተከተላችሁ ጀስት ሬጂስትሬሽን ፕሮሰሱን ስጨርሱ ብቻ አብረን ቀጥታ እናንተም ጨምሩ 0.1 USDC አንድ ላይ ዊዝድሮ ማድረግ ዳይሬክትሊ የምትችሉበትን ምርጥ ስራ ነው ያመጣሁላችሁ። ከዛም ያለፈ በጣም ብዙ ብር መስራት ትችላላችሁ። ጀስት እኔ ማሳያችሁን ስቴፕ በትክክል ፎሎ ማድረግ ብቻ ነው ከናንተ የሚጠበቀው። ቀጥታ ወደ ቪዲዮ እንግባ። ምንድነው የምታደርጉት? ዲስክሪፕሽን ላይ ቀጥታ የአፕሊኬሽኑን ሊንክ አስቀምጥላችኋለሁ። አፕሊኬሽኑን ቀጥታ ማግኘት የምትችሉበት መንገድ አለ። ነገር ግን ይሄን አሁን አብረን ዊዝድሮ የምናደርገውን ገንዘብ የምታገኙት በኢንቪቴሽን ሊንክ ስትገቡ ስለሆነ የዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ያንን ሊንክ ስትነኩ ወደዚህ ብራውዘር ያመጣላችኋል። ቪኦን ቴሌግራም ትሉና ቀጥታ ወደ ቴሌግራም ትገባላችሁ ማለት ነው። ወደ ቴሌግራም ቻናል ያመጣችኋል። ስለዚህ እዚህ ጋር ነው ሊንኩን እኔ ያስቀምጥኩላችሁ። ይሄን ሊንክ ነው ነክታችሁ ቀጥታ የምትገቡት። ብዙ ጊዜም ሊንክ እንደዚህ አይነት ሊንኮች የማስቀምጠው እዚህ ቻናል ላይ ስለሆነ ቻናሉን ጆይን አድርጉት። ከዛም በኋላ ሊንኩን ትነኩትና ቀጥታ ወደ ፕላይ ስቶር ነው ሊንኩ የሚመራችሁ። ስለዚህ ወደዚህ ሲያመጣላችሁ አፕሊኬሽኑን ዳውንሎድ ታድርጉታላችሁ ማለት ነው። ዳውንሎድ አድርጋችሁ ስትጨርሱ ቀጥታ ወደ አፕሊኬሽኑ ትገባላችሁ። በመጀመሪያ የምታገኙት ኢንተርፌስ እንደዚህ አይነት ነው። ስለዚህ የተለያየ የሎጊን ኦፕሽን ይሰጣችኋል። ጉግል፣ ፌስቡክ እና ቲክቶክ ነው በአሁን ጊዜ ላይ ያሉት እና የሚመቻችሁን መምረጥ ትችላላችሁ። ግን ሲምፕለስቱ ጉግል ስለሆነ ጉግል ሎጊን የሚለውን ትነካላችሁ። ከዛ በኋላ እዚህ ጋር በስልካችሁ ላይ ባለ የኢሜይል አማውንት ያስመርጣችኋል። እዚህ ጋር የምትፈልጉትን ትመርጡለታላችሁ ማለት ነው። ከዛ በኋላ እዚህ ጋር ፐርሰናል ኢንፎርሜሽን እንድትሞሉ ያደርጋችኋል። ኔም አለ፣ ጀንደር አለ፣ በርዝዴይ እና ኢንተረስት ታፕ የሚል አለ። ስለዚህ ኔሙ ጋር ሪፍሬሽ የምትለዋን ነክታችሁ ደስ የሚላችሁን ኔም እና አቫታር ሲያመጣላችሁ እሱን ትመርጡታላችሁ። ከገባችሁም በኋላ መቀየር የሚቻል ነገር ስለሆነ ችግር የለውም። ጀነራል ላይ ከገባችሁ በኋላ ስለማይቀየር ጀስት የራሳችሁን ትሞሉና በርዝዴይ ላይ ሲገርም የራሳችሁን እንደዚሁ የፈለጋችሁትን ትሞላላችሁ። ከዛ ኢንተረስት ታብ ላይ አፕሊኬሽኑ ላይ ከገባችሁ በኋላ የተለያዩ ላይቭ ፕሮግራሞች ይኖራሉ፣ ሙዚቃዎች ምናምን ሰሙት ሊኖሩ ይችላሉ። ስለዚህ በዛ ላይ የራሳችሁን ኢንተረስት ቤዝድ የሆነ ኮንተንት እንዲያመጣላችሁ ለዛ ነው ይሄን ነገሮች የምትመርጡት። እነዚህን ሁሉ መርጣችሁ ስትጨርሱ ኮምፕሊት የምትለውን ትነኩታላችሁ ማለት ነው። የኔ ዲቨሎፐር ኦፕሽን ተርን ኦን ሆኖ ስላለ እሱን ተርን ኦፍ ማድረግ አለበት እያለኝ ነው። ስለዚህ የእናንተ ካልሆነ ቀጥታ ይገባላችኋል። ነገር ግን እናንተም እንደዚህ የሚያመጣላችሁ ከሆነ ሴቲንግ ላይ ትንኩና ወደ ታች አድርጋችሁ ሲስተም፣ ከዛ አሁንም ወደ ታች ታደርጉና ዲቨሎፐር ኦፕሽን የሚለውን ኦፍ ታደርጉታላችሁ ማለት ነው። ስልካችሁን ሪስታርት እንድታደርጉ ሊጠይቃችሁ ይችላል። አሊያም ቀጥታ ተርን ኦፍ ሊያደርግላችሁ ይችላል ማለት ነው። ስለዚህ ይሄን ፕሮሰስ ከጨረሳችሁ በኋላ የምትመሳሳይ ሜተድ ተከትላችሁ ወደዚህ ሜተድ ትመጣላችሁ። ከዛ በኋላ ኮምፕሊት የምትለዋን እንደቀድሙ ስትነኩ ወደ አፕሊኬሽኑ እንደዚህ ያስገባችኋል ማለት ነው። ወደ አፕሊኬሽኑ ስትገቡ አፕሊኬሽኑ እንደዚህ አይነት ኢንተርፌስ ነው ያለው። ስለዚህ አሁን ዊዝድሮ የምናደርጋት 0.1 ዶላር ለማግኘት እዚህ ጋር ሴንተር ላይ ያለውን ክሌም ኦፕሽን እሱን ትነኩታላችሁ። ከዛ ሌቨል አፕ የምትለውን ትነካላችሁ ማለት ነው። ከዛ እዚህ ጋር 0.1 ዶላር የምትሏ ትመጣና ዊዝድሮ እንድትነኩ ያደርጋችኋል። እኔ አንድ ዙር ስለደገምኩኝ ነው 0.2 የሚለው። ነገር ግን እዚህ ጋር ዊዝድሮ የምትሏን መንካት ነው ከእናንተ የሚጠበቀው። ስለዚህ አሁን ላይ ያለው የዊዝድሮዋል ኦፕሽን በዩኤስዲሲ ብቻ ስለሆነ እኔ የምጠቀመው ባይናንስ ነው። እናንተ በምትጠቀሙት ኤክስቼንጅ ተገቡና እዚህ ጋር አድፈንድ ባይናንስ ከሆነ አድፋንድ የምትለውን ትነካላችሁ። ከዛም በኋላ USDC ብላችሁ ሰርች ታደርጋላችሁ ማለት ነው። ከኤክስቼንጅ ምናምን የሚለውን መርጣችሁ መሆን አለበት። USDC የምትለውን ሰርች ታደርጉና እዚህ ጋር ቱርክ መሆን ያለበት በኢቴሪየም ኔትወርክ ነው። ሌላ ኔትወርክ ከሆነ ሊቀርባችሁ ይችላል። ስለዚህ ኢቴሪየም ኔትወርክ ከመረጣችሁ በኋላ የዩኤስዲሲ አድሬሳችሁን ኮፒ ታደርጋላችሁ ማለት ነው። ስለዚህ ይህን ኮፒ ያደረጋችሁትን አድሬስ ወደ ኋላ ወደ አፕሊኬሽኑ ትገቡና ፔስት ታደርጉታላችሁ ማለት ነው። ከዛ በኋላ ኮንፈርም የምትለውን ትነካላችሁ። ለአውተንቲኬሽን ይጠይቃችኋል ማለት ነው። ስለዚህ አውተንቲኬሽን ባዮሜትሪክ ነው የሚጠቀመው። የራሳችሁን ፌስ ነው በስክሪንሾት በሰልፊ ካሜራ የሚቀርጻችሁ። ስለዚህ ወደ ግራ ዙሩ ሲላችሁ ወደ ግራ፣ ወደ ቀኝ ሲል ቀኝ፣ ጨፍኑ ሊላችሁ ይችላል፣ አፋችሁን ክፈቱ ሊል ይችላል። ላይቭነስ ቼክ ስለሆነ ማለት ነው ይሄን ስቴፕ። ስለዚህ በሙሉ ስትጨርሱ አውተንቲኬሽን ኮምፕሊት ይላችኋል። ከዛ በኋላ ወደ ኋላ ትወጡና እንደገና የዊዝድሮውን ፕሮሰሱን እንደገና ኮንፈርም ትላላችሁ። ከዛ በኋላ ዊዝድሮ ሪኩዌስት በትክክል ሰብሚት እንደተደረገ ይነግራችኋል ማለት ነው። ስለዚህ አርብ፣ ቅዳሜና እሁድ አካባቢ የምታወጡ ከሆነ ሰኞ ዕለት ነው የሚደርሳችሁ። ነገር ግን እኔ አሁን እያወጣሁት ያለሁት ሰኞ ስለሆነ ብዙ አልቆየም። 5 ደቂቃ ውስጥ ነው ቀጥታ የገባልኝ። ላይ እንደምታዩት የባይናንስ ኢሜል 0.1 USDC ገብቷል የሚል የባይናንስ ኢሜል ገብቶልኛል። ስለዚህ ባይናንሳችን ላይ እንገባና በቀጥታ USDC ብለን ሰርች እናደርጋለን ማለት ነው። ስለዚህ ይሄው USDC መጥቶልኛል። ስትነኩ እዚህ ጋር እንደምታዩት 0.1 USDC ባላንስ ቀጥታ
ገብቶልኛል ማለት ነው። አንድ USDC $1 ነው። ስለዚህ 0.1 ዶላር በዚህ ሰዓት ቀጥታ ሬጂስተር በማድረግ ብቻ አግኝቻለሁ ማለት ነው። ነገር ግን በዚህ አፕ ላይ በጣም ብዙ ብር መስራት ትችላላችሁ። በዋናነት መስራት የምንችለው መንገድ ሁለት ከፋፍል ማየት እንችላለን። የመጀመሪያው እዚህ ጋር ሆም ፔጅ ላይ ኢንቫይት የሚል አለ እና ኢንቫይት የምትለውን ስትነኩ ኢንቫይት ብላችሁ አድረሱን ኮፒ በማድረግ ለሌላ ሰዎች ለክታችሁ እንደዚህ እናንተን እያስገቡ እንደሆነ እንደዚህ በማስገባት ነውና በዚህ ሰዓት እናንተም ያ የሚገባውም ሰው 0.1 ዶላር አንድ ላይ ታገኛላችሁ ማለት ነው። ሁለተኛው ደግሞ ሆም ፔጅ ላይ እንደምታዩት የተለያዩ ክሌም ኦፕሽኖች አሉ። እነዛን ክሌም ማድረግ አፕ ሌቨል አፕ በማድረግ ቻቶችን እንደ ፖፕ አፕ ሲመጡም ቀጥታ እናንተ እየፈለጋችሁ ቻቶችን ጆይን በማድረግ ክሬት በማድረግ ማይክ ላይቭ ቴክ እያደረጋችሁ ላይቭ ላይ በማሳለፍ እና በመሳሰሉ መንገዶች ማግኘት ትችላላችሁ እና 0.1 ዊዝድሮ አንዴ ካደረጋችሁ በኋላ የቀጣይ ዊዝድሮ $10 ነው ማድረግ የምትችሉት። ስለዚህ እኔ ደግሞ በቀጣይ ቪዲዮ $10 ደርሼ $10ን በትክክል ማውጣት እንደምትችሉና የሚሰራ እንደሆነ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ሳፖርት ማድረግ እንዳትረሱ። ይመቻችሁ።